ሰላም ውድ ተመልካቾቻችን፣ ዛሬ በሶሉሽን መኪና ሽያጭ ባዘጋጀው ሳንዴ ማርኬት ተገኝተናል። የተለያዩ መኪኖችን እናሳያቸዋለን። ቻናላችን ላባ ሪቪው ነው። አብራችን ቆዩ። ሰላም እንዴት ነህ? ሰላም እንዴት ናችሁ? እንኳን ደህና መጣችሁ። እሺ እናመሰግናለን። ዛሬ ወደ ሶሉሽን መኪና ሽያጭ መጥተናልና ከዝቅተኛ እስከ ከፍተኛ ያለውን ዋጋ ዝርዝሩን ኢንፎርሜሽን እንድትነግረን ነበር። ይቻላል። እንግዲህ ሶሉሽን ካር ማርኬት የረጅም ዓመት ልምድ ያለው ትልቅ ድርጅት ነው። ለውድድር እንኳን የማይቀርብ በመኪና ሽያጭ ላይ ከፍተኛ ልምድና ብቁ ባለሙያዎች ያሉት ድርጅት ነው። እንግዲህ እኛ ከዝቅተኛ ከምንለው የመኪና ዋጋ ተነስተን እስከ ከፍተኛ አሳያችኋለሁ። ዝቅተኛ የምንላቸው ዛሬ ያልቆሙ አሉ። ቴሮዝ፣ አቶዝ ጨምሮ ትንንሽ መኪኖች አሉ። ለስራም ለመንቀሳቀሻም የሚሆኑ ሶሉሽን ካር ማርኬት 3 የተለያዩ ቅርንጫፎች አሉት ወይም የተለያዩ መሸጫ ግቢዎች አሉት። ዛሬ የተገኛችሁት ሰንዴ ማርኬት የሚባለው ግቢ ላይ ነው የተገኛችሁት፣ ወይም የእሁድ ገበያ በብዛት የምናዘጋጅበት ሰፊው ግቢያችን ላይ ነው። ዛሬ ያሉትን ላሳያችሁ እችላለሁ። ግን በሌላ ባዘቦት ቀን ግን ትንሹ የሚባለው ከ300 ሺህ እስከ ትልቁ የሚባለው እስከ 20 እና 30 ሚሊዮን ድረስ መኪኖች አሉ። ዛሬ ያሉትን በጥቂቱ አሳያችኋለሁ ማለት ነው። ዝቅተኛው መኪና ይሄ ነው? አዎ፣ ዝቅተኛ ዋጋ ያለው መኪና ግቢያችን ውስጥ ያለው ይሄ ነው። ዞታይ ይባላል። የ2010 ምርት ነው። በማኑዋል ትራንስሚሽን የምናገኘው መኪና ነው። እንደምታዩት ቆንጆ አቋም ላይ ነው ያለው። 1,400,000 ብር ካሽ ይባላል። 2010 ሞዴል ስለሆነ የባንክ አክሰስም ይመቻችለታል። ቆንጆ ዋጋና ቆንጆ ይዞታ ላይ ያለ ለቤተሰብ፣ ለፋሚሊ፣ ለስራ የሚሆን መኪና ነው። እስቲ ውስጡ የምታዩት ቆንጆ ይመስለኛል። ከዋጋው አንጻር በአነስተኛ ዋጋ ያልኩሽ ይሄ መኪና ከዋጋው አንጻር በጣም አሪፍ መኪና ነው። ያለው ከፍታ እንዳየሹ ቆንጆ ነው። ኮብልስቶን ውስጥ ለመግባት ወይም ደግሞ ፒስታ መንገድ ላይ ለመግባት። ከዛ ውጭ እንደምታዩ ስክሪን አለው። ማኑዋል ትራንስሚሽን ነው። ይሄም ጉልበቱ ጥሩ ነው። ከዛ ውጭ ወንበር ልብሶቹ እችን አስተካክሎ ትንሽ የሚስተካከሉ ነገሮች አሉት። ግን በጣም በአሪፍ ዋጋ ነው። የ2010 ምርት ነው ይሄ መኪና ማለት ነው። እሺ ይሄኛው BYD ኢቱ ይባላል። አዲስ ሞዴል ነው። የ2025 ሞዴል ነው። እሱን ማሳያችሁ ነው። ሬጉላር መኪናው በጣም ያምራል። እስቲ ስለዚህ ደግሞ አንዳንድ ነገር በለን። ይሄ መኪና አዲስ የሚባል አይነት መኪና ነው። ባትሪ ካፓሲቲው ከ95% ነው። ከዛ ውጭ እንደምታዩ ኢንተሪየር ዲዛይኑ ፉል ኦፕሽን የሚባል አይነት መኪና ነው። BYD ኢቱ ይባላል። 2025 ማለት ከአንድ ዓመት በፊት እንደማለት ነው በፈረንጅ። ከአንድ ዓመት በፊት የተመረተ መኪና ነው። በጣም ቆንጆ መኪና ነው። ይዞታው ኤቭሪቲንግ ንጹህ ነው። እኛ ከባንክ ጋር የተመቻቹ መኪኖችንም እናቀርባለን። ለምሳሌ ይሄ ባንክ አለበት። ከዛ ውጭ አጠቃላይ ዋጋው 4.8 ይባላል። 1.4 ባንክ አለበት አመቻችተን የተመቻቸ ያለቀለት መኪና ነው። ከዛ ውጭ ባትሪው 95% ተፈትሾ ነው የሚገቡት። እንደዚህ አይነት መኪኖች እኛ ጋር ተፈትሾ አልቆላቸው ታውቀው ነው የሚገቡት። ምክንያቱም ኤሌክትሪክ መኪና ላይ ሪስክ ያን ያክል ስለማንወስድ ይሄን ነገር አስፈትሸን ነው የምናስገባው። እንደምታዩ መኪናው በጣም ፉል ኦፕሽን የሆነ ኢቱ ለተለያየ ለራይድ ስራ ይሆናል፣ ለመንቀሳቀሻ ይሆናል። ቆንጆ መኪና ነው። እንደምታዩ ባትሪ ካፓሲቲው ከ95% በላይ ነው። እሺ አሁን ደግሞ ስለዚህ መኪና ትንሽ አንዳንድ ነገር በለን። ይቻላል። ያው እንግዲህ ይሄ መኪና የቶዮታ ምርት የሆነው የሃይሉክስ ዲ4ዲ የምንላቸው በተለምዶ ዲ4ዲ ሞተር ነው። የ2010 ሞዴል ነው። ትልቅ ሞዴል ነው። ይሄ መኪና ለኮንስትራክሽን፣ ለተለያዩ የንግድ ስራዎች የሚውል ኦፍሮድም ወይም ደግሞ ከተማ ውስጥ መንዳት የምትችል ጽድት ያለ መኪና ነው። እንደምታየው በተመጣጣኝ ዋጋ ነው ያቀረብነው። እንግዲህ ይሄ 5.5 ወይም 5,500,000 ብር የምንለው መኪና ነው። የጭቃ ማርሽ አለው። ኤቭሪቲንግ የተሟላለት ነው። ለኮንስትራክሽን ሰራተኞች፣ ጭነት ለሚጭኑ ሰዎች፣ ለተለያየ አገልግሎት ይውላል። ሞተሩም ተፈትሾ ነው። እኛ ጋር አንዳንድ ጊዜ እንደዚህ ትልቅ ያሉ መኪኖች ስንገዛ ፈትሸን ነው የምንገዛው። ስለዚህ ንጹህ መኪና ከፈለጉ እንግዲህ ያው ሶሉሽን ካር ማርኬት አስተማማኝ የሽያጭ ቦታ
ብለን እንያዘው። እንግዲህ በዚህ ልክ እንደኛ ለምሳሌ እንደ ሶሉሽን ብለሽ የምትጠሪው የምታወዳድሪው አይነት የኢትዮጵያ አየር መንገድ ከአፍሪካ የሚወዳደረው እንደሌለ ሁሉ በመኪና ሽያጭ ሶሉሽንን የሚወዳደር የለም እና እነዚህ መኪኖችም እኛ ጋር አሉ ለማለት ነው። ብቅ በሉ እንግዲህ። እሺ አሁን ደግሞ ስለዚህ መኪና ሞዴል እና ስም ብትነግረን ደስ ይለኛል። ይቻላል። ይሄ መኪና እንግዲህ ሱዙኪ ዲዛይር ይባላል። የህንድ ምርት የሆነ የ2022 በፈረንጅ ነው አቆጣጠራችን የ2022 ምርት ነው። እንደምታዩት ጥሩ ይዞታ ላይ ያለ አዲስ ሊባል የሚችል ከ40,000 ኪሎ ሜትር በላይ ያልተነዳ የሱዙኪ ዲዛይር ነው። በአውቶማቲክ ነው የሚገኘው። አሁን ነዳጅ እንግዲህ የተወደደ ስለመጣ በነዳጅ ቆጣቢነቱ የታወቀ ነው። ለተለያዩ ስራዎች በተለይ ደግሞ ራይድ ስራ ላይ ለተሰማሩ ሰዎች በጣም የሚመከር አይነት መኪና ነው። ሱዙኪ ዲዛይር ይባላል። ያው ካሜራማን እስቲ ውስጡንም ያሳይልናል። በጣም ቆንጆ መኪና ነው። እንግዲህ ሰሚ አውቶማቲክ በሚል ማርሽ አይነት እናገኘዋለን። ሰሚ አውቶማቲክ ይባላል። ከዛ ውጭ እንደምታዩ ከኋላ 3 ሰው 4 ሰው አጠቃላይ ይይዝልናል። ሱዙኪ ዲዛይር ይባላል። የ2022 ምርት ነው። ዋጋው 3.5 ይባላል እኛ ጋር። በባንክም በካሽ ነው እኛ ጋር የሚሸጠው። በካሽ ሲመጣ አንዳንድ ጊዜ ቅናሽ እናደርጋለን ማለት ነው። ኦኬ ይሄ መኪና ደግሞ በጣም ያምራል ካየናቸው ሁሉ። እስኪ ስለዚህ መኪና አንዳንድ ነገር በል። ቆንጆ መኪና ነው። እንደምታዩ የፋሚሊ መኪና ነው። የሃይንዳይ ምርት የሆነው ሳሬክስ ወይም ኤች1 የምንለው ነው። እንደምታዩ ከ8 እስከ 13 ሰው መያዝ ይችላል። ወንበሮቹ ፍሌክስብል ናቸው፣ መተጣጠፍ ይችላሉ። ጠረጴዛ መሆን ይችላል። እዚህ መሀል ላይ ያለውን ወንበር አንስተን ለፋሚሊ ለጉዞ ለተለያየ ሁኔታ የሚሆኑ ወይም ደግሞ እንግዳ ለመቀበል የሚሆኑ መኪኖች ናቸው። እነዚህ ኤች1ኖች የኮሪያ ምርት ናቸው። በጣም አስተማማኝ መኪኖች ናቸው። እኛ ጋር ደግሞ እንደዚህ አይነት የ2010 የ2015 የ2018 የተለያዩ መኪኖች አሉ። ከ3.5 ጀምሮ እስከ 5.5 የሚሸጡ መኪኖች ናቸው። እንደምታዩት ጽድት ያለች መኪና አለች። እንግዲህ ለቤተሰብ ለትራቭልም ከፈለጋችሁ ለሆቴሎች በተለያየ ትንሽ ጽዳት ብቻ ነው የሚፈልጉት። እንግዲህ አንዳንድ ጊዜ መኪኖች ከባለቤቶቻቸው አያያዝ ይፈልጋሉ እና ኢንተሪየር ዲዛይን ላይ ትንሽ ማሻሻያ ቢደረግበት በተለያየ አገልግሎት የሚውል ቆንጆ መኪና ነው። ወደሻል ብለን እናስባለን። እኔ በጣም ወድጃለሁ። እሺ በስተመጨረሻ ማጠቃለል የምትፈልገው ሌሎች አላሳየናችሁ ነገር አለ ምናምን የምትለው ነገር ካለ እዛ ማስተላለፍ ይቻላል። እንደ አጋጣሚ የመጣችሁት ሰንዴ ማርኬታችን ላይ ነው። ዛሬ ትንሽ ግርግርና ወከባ ስለሆነ ብዙ ነገር ልናሳያቸው አልቻለም። ሶሉሽን ካር ማርኬት ለብዙ አመታት የስራ ልምድ ካላቸው ሰራተኞች ጋር የብዙ አመት ልምድ ያለው ድርጅት ነው። እዚህ ጋር የምታዩት ያልቻሏቸው የተለያዩ አይነት መኪኖች እኛ ጋር አሉ። ከ300 ሺህ ብር ጀምሮ እስከ 40 እና 50 ሚሊዮን ብር የተለያየ አይነት መኪኖች እኛ ጋር አሉ። ከዛ ውጪ ከዚህ መሸጫ ውጪ 3 አድራሻዎች አሉን። የሁለተኛው አዲስ የከፈትነው አድራሻችን ደግሞ እዚህ መስቀል ፍላወር አደባባይ በበክተራው በኩል 100 ሜትር ገባ ብሎ አዲስ ቅርንጫፍ ከፍተናል። የምትፈልጉትን አዲስም ሆነ አሮጌ መኪና እንግዲህ እኛ ጋር ታገኛላችሁ ለማለት እፈልጋለሁ። ከዛ ውጪ እጃችን ላይ እንኳን መኪና ባይኖር እኛ ጋር ፈልጋችሁ የምታጡት ነገር የለም። እጃችን ላይ መኪና እንኳን ባይኖር እዚህ አካባቢ ከኛ ጋር የሚሰሩ አስመጪዎች አሉ፣ ከኛ ጋር የሚሰሩ ሌላ መሽጦች አሉ። ከነሱ ጋር ዲል ስላደረግን አምጥተን ልናስረክባችሁ እንችላለን እና እኛ ጋር ምንም አይነት መኪና አታጡም ለማለት እፈልጋለሁ። ከዛ ውጭ ደግሞ ከስተመሮች ሲመጡ ስለ መኪና እውቀት ይዘው ቢመጡ፣ ስለ ባንክ ትክክለኛ እውቀት ይዘው ቢመጡ ለእኛ ትንሽ ያለውን ልፋት ይቀንሱልናል ማለት ነው። ላይ የፈለኩት ይሄን ነው። አመሰግናለሁ። ውድ ተመልካቾቻችን ያው እንዳያችሁት ጸዴ መኪና እዚህ አለ። የፈለጋችሁትን መጥታችሁ እንድትገዙ እናበረታታለን። እናመሰግናለን።